በዚህ ቪዲዮ ውስጥ በአዲሱ የአዋጅ ቁጥር 1395 2017 መሰረት በማድረግ ድርጅታችን ያዘጋጀነውን ይህንን የአውቶማቲክ ፎርማት ተጠቅመን ከቲን ቁጥር ጀምሮ እስከ መጨረሻው የግብር ክፍያ ድረስ ያለውን ሂደት ደረጃ በደረጃ እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮን ላይክ በማድረግ ቤተሰብ ሁኑ። ብዙ የሂሳብ ሰራተኞች በኤክሴል ፎርማት ላይ ፔሮልን ወይም የደሞዝ ስሌትን በጥሩ ሁኔታ ይሰራል። ነገር ግን የመንግስትን ፎርማት ጠብቆ የገቢዎች መስሪያ ቤት ያለምንም ጥያቄ የሚቀበለውን ሪፖርት ማዘጋጀት ግን የተለመደ አይደለም። ይህ ማዘጋጀት ደግሞ ሌላ ጥበብ። እኛ በሂሳብ ስራችን ያካበትነው ልምድ ተጠቅመን የደሞዝ ታክስ ስሌትን በአንድ ክሊክ ብቻ ከኦንላይን የደሞዝ ማሳወቂያ ቅጽ ጋር በማስታረቅ እንዴት ማዘጋጀት እንደምትችሉ ሚስጥሩን እንነግራቸዋል። ምንም አይነት የሂሳብ ስህተት እንዳይኖር አድርገን ይሰራል። ይህ ፎርማት ስራውን ከማቅለለውም በላይ በራስዎ የመተማመን ስሜት እንዲኖሩት ያደርጋል። እንግዲያውስ ወረቀትና ብዕርም አያስፈልጎት፣ ኮምፒውተሩን ብቻ ከፍተው ይከተሉ። አሁን ብራንድ ሚስጥራችን ወደሆነው ዝርዝር የአውቶማቲክ ፔሮል ፎርማት አሰራር እንግባ። ይህ ሰንጠረዥ ሀ የስራ ግብር ክፍያ ማስታወቂያ ቅጽ በገቢዎች ሚኒስቴር በገቢ ግብር አዋጅ ደንብ ቁጥር 286 1996 እና በገቢ ግብር ደንብ ቁጥር 78 1994 መሰረት በ5 ክፍል ተዘጋጅቶ የቀረበ ነው። እሱም አንደኛ የግብር ከፋይ ዝርዝር መረጃ የያዘ፣ ሁለተኛ ሰንጠረዥ ማስታወቂያ ዝርዝር መረጃን የያዘ፣ ሶስተኛ እዚህ ጋር የወሩ የተጠቃለለ ሂሳብ ዝርዝር መረጃ የያዘ፣ አራተኛ በዚህ ወር ስራ የለቀቁ ሰራተኞች ካሉ የያዘ ዝርዝር መረጃ፣ አምስተኛ ስለተዘጋጀው የፔሮል ማረጋገጫ ወይም የደሞዝ መክፈያ ሰነድ የትክክለኛነት ማረጋገጫ የያዘ ክፍሎች ናቸው። እነኚህም በዝርዝር እንመልከታቸው። እንግዲህ በዝርዝር ስንመለከታቸው ክፍል 1 የግብር ከፋይ ዝርዝር መረጃን የያዘው፣ እሱም አንደኛ ግብር ከፋይ ስም፣ ሁለተኛ ኤ ክልሉን፣ ሁለተኛ ቢ ክፍለ ከተማውን፣ ሁለተኛ ሲ ወረዳውን፣ ሁለተኛ ዲ ቀበሌ ወይ ገበሬ ማህበር ካለ ነው፣ ሁለተኛ ኢ የቤት ቁጥር የያዘ ሲሆን በሶስተኛ ደረጃ ደግሞ የግብር ከፋዩ መለያ ቁጥርን የያዘ ማለት ነው። 10 ዲጂት ቁጥር የያዘ ነው ሶስተኛ። አራተኛ የግብር ሂሳብ ቁጥሩ የደንበኛ ገቢዎች የሚታወቅ ማለት ነው። አምስተኛ የግብር ሰብሳቢ መስሪያ ቤት ስም ማለት በእርግጥ ገበሬዎች መስሪያ ቤት ነው ሁሉም፣ ግን የትኛው ቅርንጫፍ የሚለውን የትኛው በቅርንጫፍ ደረጃ የትኛው ለማለት ነው። ስድስተኛ የስልክ ቁጥር፣ ሰባተኛ የፋክስ ቁጥር ሲሆን በአምስተኛ ተራ ቁጥር ላይ ግን የክፍያ ጊዜ፣ ወር መቼ እንደሆን፣ ዓመተ ምህረት መቼ እንደሆን፣ ስንተኛው ፔጅ እንደሆነ ይሄኛው ከስር ስንት ፔጅ አባሪ ያለው ከሌለው አያስፈልግም። ከዛ ያው የሰነድ ቁጥር እኛ ስናወራርስ ከገቢዎች ላይ የሚሰጠን ቁጥር ለነሱም ለኛም እዚህ ላይ ይጻፋል። ማሳወቂያ ካሳወቅን በኋላ ማለት ነው። ሰንጠረዥ 2 ማስታወቂያ ዝርዝር መረጃ የሚያሳየው ደግሞ አንደኛ ተራ ቁጥር ነው ሀ፣ ለላይ የሰራተኛ የግብር ከፋይ ቁጥር ቲን ነምበር የሚያዘጋጅ ሴክሽን ነው። አምሮሃ የሰራተኛ ስም የአባት ስምና የአያት ስም የሚያሳይ ሴክሽን ነው። መ የተቀጠሩበት ቀን ሰራተኛው የተቀጠረበትን ቀን የሚያሳይ ሴክሽን ነው። ሰ ማለት ንጉስ ሰ ደሞዝ ወይም ጠቅላላ ብር በግሮስ የሚታይበት ሴክሽን ነው። ረ ጠቅላላ የትራንስፖርት አበል የሚታይበት ነው፣ ታክስ ያልሆነ ማለት ነው፣ ታክስ ያልሆነ። ሌላው ሰሸቃ አሉ ተጨማሪ ክፍያዎች የሚደመሩበት። ሰ እሳቱ ሰ የስራ ግብር የሚከፈልበት የስራ ግብር አበል። ሸ የትርፍ ሰዓት ክፍያ የሚከፈልበት። ቀ
ሌሎች ጥቅማ ጥቅሞች የሚከፈሉበት ማለት ሞባይል ወጪ ሊሆን ይችላል፣ የነዳጅ ሊሆን ይችላል፣ የቤት ኪራይ አላዋንስ ሊሆን ይችላል። በጠቅላላ ግብር የሚከፈልበት ገቢ ብር፣ ይህም ተደምሮ ማለት ነው። እንግዲህ እሱ በሰጠን ፎርሙላ መሰረት ንጉሱ ሰ ሲደመር ሳቱ ሰ ሲደመር ሸ ሲደመር ቀ የሚመጣው ሂሳብ ማለት ነው። የስራ ግብር የሚሞላበት እንግዲህ እነዚህ ውጤቶች የሚሞላበት ለስራ ግብር ታክስ ካልኩሌት የሚደረግበት ቦታ ነው። በኋላ እናየዋለን። ሸ ሴክሽን የትምህርት ወጪ መጋራት ክፍያ የሚቀነስበት ቦታ ነው። ይህንንም በኋላ እናየዋለን። እና ይህ ሁሉ ሆኖ ሰራተኛው የተጣራ ክፍያ የሚያገኝበት ነው። ምንድነው? ይህም ረ ሲደመር በ ሲደመር ተ ሲደመር በ ሲቀነስ ተ ሲቀነስ ሸ ይሆናል ማለት ነው። የዚህ ውጤት ሰራተኛው ፈርሞ የሚወስደው ገንዘብ ማለት ነው። ሌላው ክፍል 3 የወሩ የተጠቃለለ ሂሳብ። ይህንን ኦንላይን የምትሞሉ ሰዎች በአብዛኛው ታውቁታላችሁ። ይቺ ወሳኝ ኤሪያ ናት። መጀመሪያ የሚጀመረው ከዚህ ነው። ላይን 10 ላይ ይሄ ነው። ላይን 10 ሰራተኛ ተራ ቁጥር ስንት ናቸው? አሁን እዚህ 6 ሰዎች ናቸው። ላይን 20 ምን እንደሚለው የወሩ ጠቅላላ የስራ ግብር የሚከፈልበት ገቢ ከላይ ሰንጠረዥ ካለው ከበ የመጣ ነው የሚለው። በማለት ደግሞ ይሄ ነው የዚህ ቶታል ነው። ላይን 20 ይላል። ይሄ 20 እዚህ ጋር ተመዝግቦ በኋላ እናየዋለን የሚመጣበት ቦታ ነው። 30 ላይን 30 ይሄ ማለት ነው። ላይን 30 የወሩ ጠቅላላ መከፈል ያለበት የስራ ግብር ይላል። ከላይ ካለው ሰንጠረዥ ተ የመጣ ይላል። ይሄው ተ ይላል። ላይን 30 ነው። ላይን 30 ላይ አለ። በኋላ እናያለን። የዚህ ድምር እዚህ ይደምራል። ጠቅላላ ማጠቃለያ ማለት ነው እዚህ ጋር። በክፍል 4 ላይ ደግሞ የለቀቁ ሰራተኞች ካሉ ዝርዝር መረጃ የምንመዘገብበት ቦታ ነው። የቢሮ አገልግሎት ብቻ ያው ይሄ በኋላ ላይ ከኛ ጋር አይገናኝም። ገቢዎች መስሪያ ቤት ሲያረጋግጥ የሚሰጠን ሰነድ ቁጥር ነው። ክፍል 5 ላይ ከላይ የተሰሩ ስራዎች ስለ ትክክለኛነቱ ማረጋገጫ የሚሰጥበት ቦታ ነው። ይኸውም ግብር ከፋዩና ወይም ህጋዊ በኩሉ የሚፈርሙበት ቦታ ነው። ማለትም አንብበው መፈረም ያለባቸው ከላይ የተገለጸ ማስታወቂያና የተሰጠው መረጃ በሙሉ የተሟላና ትክክለኛ መሆኑን አረጋግጣሉ ሲሉ እና ትክክለኛ ያልሆነ መረጃ ማቅረብ በግብር ህጎችም ሆነ በወንጀለኛ መቅጫ ህግ የሚያስቀጣ መሆኑን እገነዘባለሁ ብለው ስማቸውን፣ ፊርማቸውን፣ ቀኑን ከጻፉ በኋላ ማህተም ያደርጋሉ ማለት ነው። እንግዲህ 5 ክፍሎች ተከፈሉ የተባለው እነኚህ ናቸው 5 ክፍሎቹ። አሁን ወደ ደሞዝ ቦታ እንምጣ። እንግዲህ እዚህ ውስጥ እንዳልኳችሁ ለምሳሌ ነው 6 ሰው 20 ሰራተኛ ሊሆን ይችላል። 20 ሰራተኛ ሲሆን ከአባሪ ቅጾች የመጣ ድምር ተብሎ እዚህ ውስጥ በኋላ የሚገቡ ናቸው። እኛ ግን ለምሳሌ ብለን ይሄን ለሳምፕል ነው ያመጣ ነው። ለሳምፕል ስለሆነ ያው ለማሳየት አንዱ በቂ ነው። ከዛ ቀጥሎ ሌላውን በዛ በአንድ አይነት ስለሆነ መቀጠል ትችላላችሁ። እና አሁን ለምሳሌ ክፍል 1 ቁጥር 1 ተራ ቁጥር 1 ላይ ያው የሰራተኛ ግብር መለያ ቁጥር አለ 10 ዲጂት ነው። እዚህ ጋር መሳሳት የለባችሁም። ኦንላይን ላይ የምትሞሉ እችን አንዷን በተሳሳቱ የሰውየውንም ስም አይወጥላችሁም፣ እሱም አይቀበልም። ይህን ቲን ነምበር ግን ኦንላይን ላይ በተለይ በትክክል ካስገባችሁ ራሱ የሰውየውን ስም ይዞ ይመጣል። አለማየሁ ክፍሌ ብሎ ይመጣል። እንዚሁም እንደገና የተቀጠረበትን ቀን እዚህ ላይ ማኑዋል ላይ ብዙ ጊዜ ግዴታ የለም፣ ሲጠይቁ አላየንም። ኦንላይን ግን ሲመዘገብ ግን የተቀጠረበት ቀን ማስገባት ግድ ነው። አለበለዚያ ግን አልቀበልም። አሁን የአለማየሁ ክፍሌ ደሞዝ ጠቅላላ ግሮስ ሳለሪው እሳቱ ላይ ያለው 50 ሺህ ብር። የትራንስፖርት አላዋንስ ተብሎ ደግሞ 600 ብር የመጨረሻው ጣሪያ ይሰጠዋል። ይሄ ታክስ አይሆንም። ከዛ ተጨማሪ ክፍያዎች አሉት። ትርፍ ሰዓት በስተቀር አለማየሁ ክፍሌ ተጨማሪ ክፍያዎች አሉት። እሳቱ ሰጋ የስራ ግብር የሚከፈልበት የትራንስፖርት አበል አለው። ስራ ግብር የሚከፈልበት እሱም 1500 ነው። የትርፍ ሰዓት ክፍያ የለውም፣ ባዶ ይሆናል ማለት ነው። ቀላይ ደግሞ ይሄ ሸነ ቀላይ ደግሞ ሌሎች ጥቅማ ጥቅሞች ብር ያገኛል። 8000 ጥቅማ ጥቅሞች ማለት ተጠቃሎ ነው በሰመር የሚመጣው። እዛ ዳታው ላይ ምን እንደሆነ ይገልጻል።
ለምሳሌ ሞባይል ሊሆን ይችላል፣ ፊውል አላዋንስ ሊሆን ይችላል፣ የቤት ኪራይ አላዋንስ ሊሆን ይችላል 8000 ነው የመጣው። እነኚህ ሁሉም ላይ የየራሳቸው በየሰንጠረዦች ተሟልቷል። አሁን የዓለማየሁ ክፍሌ ደሞዝ ጠቅላላ ግብር የሚከፈልበት ገቢ ስንት እንደሆነ እንስራ። እንግዲህ ቅጽ ባዘዘ መሰረት የምንሰራው ምንድነው? ቅጽ ሚለን ያለው ንጉሱ ሰ ሲደመር ሳቱ ሰ ሲደመር ሸ ሲደመር ቀን አርገህ ነው ጠቅላላ ግብር የሚከፈልበት የምታገኙ ብሎናል። እሺ ብለናል። እና ምን እናደርጋለን? አሁን እዚህ ኳልቱ እዚህ ሴክሽን ላይ ክሊክ እናደርግና እዚህ ኳልቱ እንላለን። ምንድነው ያለን? ሰ ነው ደምሮ ያለው። ሰ መነሻ ይኸው ሰ ሲደመር ቀጥሎ ምንድነው ያለን? ቀን ሰ ነው ያለን። ሰ ማለት ደግሞ ይሄ ነው ግብር የሚከፈልበት እናስገባዋለን። ቀጥሎ ደግሞ ሸ ነው ያለን። ሸ ባዶ ነው ቢሆንም እኛ እናስገባዋለን ባዶ ስለሆነ የግድ ፎርሙላ ለሁሉ መስራት ስላለበት ሲደመር ሌሎች ጥቅሞች 8000 አለው። ይሄን እናስገባለን። አሁን የገቢዎች ያዘዘንን ቁጥር ሳቱ ሰ ንጉሱ ሰ ሳቱ ሰ ሸ ቀን ደመረን። አሁን ኢንተር እንለዋለን ማለት ነው። አሁን የዓለማየሁ ክፍሌ ደሞዝ ጠቅላላ ግብር የሚከፈልበት ስንት ነው ማለት ነው? 59500 ነው ማለት ነው። አሁን ይህንን ካገኘን ይህን ሁሉ መደመር አይጠበቅብንም። እዚች ላይ እንመጣና ጥግ በኩል እች መስቀል ስትመጣ እንይዛትና ወደታች ምን እናደርጋለን? ድራግ እናደርጋታለን ነገሮችን ጠቅላላ ለማምጣት ማለት ነው። አሁን ይኸው እንደምታዩት ልክ በዓለማየሁ ክፍሌ ደሞዝ ተምሳሌነት ሁሉንም አንድ አይነት አድርጎ ሰርቶልናል ማለት ነው ወደታች። ይህንንም ትተን ደግሞ በሌላ መንገድም ማምጣት እንችላለን፣ ግን የሚቀለው ይሄኛው መንገድ ነው። ድራጓ እንትን ካደረገቻችሁ ድራጓ ከንትን ካለቻችሁ ይህን ትተውና ይህን ዴሊት እንበለውና ይህንን እዚሁ ልክ እንደዚሁ እንዳለ ኮፒ ትሉትና ይህንን ፎርሙላ ወደታች አድርግልን ማለት ነው። ፔስት እንለዋለን እናደርገዋለን ማለት ነው። ኮፒ ፔስት ስንል የነበረውን ቅድም ያገኘነው ባላንስ ያመጣልናል ማለት ነው። አሁን ይሄ ሁለተኛው አማራጭ ግን ብዙ ጊዜ የሚመከረው በዚች ጋር በምትመጣዋ ማለት አሁን ይሄን ካገኘን ብዙ ጊዜ እዚች ጋር ድራግ አድርገን እችን ፈልገን የተሻለ ይሆናል ኮፒ ፔስት ከምንል ማለት ነው። ስራም ጊዜም ይቆጥብልናል፣ ፐርፌክሽናችንም ይጨምራል። ከባሪ ቀጽ የመጣ ድምር የለንም እኛ ያው ለሳምፕል ስለሆነ የምንሰራው ከኋላ የለም 0 እንላለን። አሁን ጠቅላላ ደሞዝ አገኘን ማለት ነው። የሁሉንም እንግዲህ ድርጅቱ የሚከፍለውን ደግሞ ጠቅላላ ድምር ወደ ታች ድራግ አድርገን አውቶ ሰም እንጠቀማለን ማለት ነው። ደሞዝ ስንት መጣ ማለት ነው? 164050 የድርጅቱ የወሩ ማለት እኛ ለሳምፕል የተጠቀምነው የሰኔ 30 2025 ደሞዝ ጠቅላላ ወጪ 164050 ነው በግሮስ ማለት ነው። የድርጅቱ ይሄ የድርጅቱ ወጪ ነው። እዚህ ጋር አሁን ያልገባ እንዳለ ታውቃላችሁ። ያልገባው ምንድነው? ጠቅላላ ትራንስፖርት አበል ነው። እሱም በኋላ የሰራተኛው እንትን ላይ ስንከፍል ስናስገባ ቶታል ወጪ ይሆናል ማለት ነው። አሁን ግን ግብር የሚከፍልበት ድርጅቱ ወይም ባለ መስሪያ ቤቱ ታክስ የሚቆርጠው ከሰራተኞቹ ላይ ከ164050 ላይ ነው ማለት ነው። አሁን የዚህ ድምር ላይን 20 ላይ ይጠይቀናል። ላይን 20 164000 ነው ብለናል። መጣና እዚህ ጋር እዚህ ኳልቱ በብሏል 164000 ያስገባል ማለት ነው። 164050 አሁን አግኝተናል። የወሩ የስራ ግብር የሚከፈልበት ከላይ ካለው ሰንጠረዥ በላይ በማለት ይሄ ነው ብለናል። እዚህ ጋር ያለው ወይም ደግሞ ላይን 20 ብሏል። ላይን 20 164500 የሰራተኛ ብዛት ደግሞ ስንት ነው? እዚህ ጋር 6 ላይን 10 ብሏል። ላይን 10 እዚህ ጋር አለ። እዚህ ኳልቱ እና ስንት ሰራተኛ ነው ያለው? ጠቅላላ 6 ሰራተኛ ያስገባል። አሁን የቀረን እዚህ ጋር ታክስ ነው ነው ተሴክሽን ወይም 30 ላይን 30 ተሴክሽንን እንሰራለን ማለት ነው። አሁን ከዚህ ወዲያ ታክሱን ያው በታክስ ሕጉ መሰረት ለማየት ካስፈለገ መጀመሪያ ታክሱ ምን ይላል የሚለውን እንመልከት። ያው እንግዲህ እንዳያችሁ ቶታሉን አግኝተናል። ግብር የሚከፈልበትን ገቢ አግኝተናል። አሁን ለኛ የሚያስፈልገው ምንድነው? ቴብሉ ነው።
እና ቴብሉን እናመጣና ከቴብል ጋር መጀመሪያ ከቴብሉ ጋር እናያለን። የግብር ምጣኔ ቴብል ይሄን ይመስላል። አሁን በዚህ የግብር ምጣኔ ቴብል እርከኑን፣ የግብር መጠኑን፣ ተቀናሽ መጠኑን እናያለን። ከአርስቱ ለመነሳት ግን ያው ይህ ኢትዮጵያ ወርሃዊ የደሞዝ ገቢ ግብር ምጣኔ ሰንጠረዥ አዋጅ ቁጥር 1395/2017 ማለት አሁን በአዲሱ ምጣኔ ነው ማለት ነው። ሐምሌ 1 ቀን 2017 ለጀመረው የደሞዝ ገቢ ግብር ምጣኔ መሰረት ልንሰራ ነው ማለት ነው። በመሆኑም ይሄ ስንት እርከን አለው? 1 2 3 4 5 6 እርከን አለው። እነዚህ 6 እርከኖች በዚህ የስራ ግብር ካልኩሌሽን ላይ እንጠቀማቸዋለን ማለት ነው። የመጀመሪያው እርከን እንደምታዩት እስከ 2000 ብር ነፃ ነው፣ ግብርም የለውም ተቀናሽም የለውም። ሁለተኛው እርከን ከ2001 እስከ ደሞዛቸው እስከ 4000 ሬንጅ ውስጥ ያለ ግን 15% ታክስ ሬት አላቸው፣ ይቀነስባቸዋል። ከዛ ደግሞ ማን ይባዛና ከዛ 300 ብር ይቀነሳል ማለት ነው። ሶስተኛ እርከን ላይ ደግሞ ደሞዛቸው ከ4001 እስከ 7000 ብር የሆነ የግብር መጠናቸው ታክስ ሬታቸው ማለት ነው 20% ነው፣ ሲቀነስ 500 ብር ይሆናል ማለት ነው። የደሞዝ መጠናቸው ከ7001 እስከ 10000 ብር የሆነ ሬንጅ፣ በዚህ ሬንጅ ውስጥ የሆነ ታክስ ሬታቸው ወይም የግብር መጠናቸው 25% ነው። ተቀናሽ ስንት አላቸው? 850 ብር ማለት ነው። አምስተኛው እርከን ደግሞ ደሞዛቸው ከ10001 እስከ 14000 ብር ውስጥ የሆነ በዚህ ሬንጅ ውስጥ ያለ የታክስ ሬታቸው ወይም የግብር መጠናቸው 30% ነው። ተቀናሽ 1350 ብር ይሆናል ማለት ነው። በመጨረሻ እርከን ያለው 14001 ነው። ከ14001 በላይ የሆነ ታክስ ሬታቸው ወይም የግብር መጠናቸው 35% ነው። ተቀናሽ ብር 2050 ይሆናል ማለት ነው። እንግዲህ ይሄ የታክስ ሬት ለሁሉም ለግልም ለድርጅትም እንጆ ምንም በሉት የሀገሪቷ የደሞዝ ታክስ መጠን በዚህ ሬት ነው የሚሰላው፣ በዚህ ታክስ ሬት ነው የሚሰላው። አሁን እንግዲህ ይህንን ኢፈንክሽን ውስጥ ያስገብተን መስራት እንችላለን። ግን ምናልባት ኢፈንክሽን አንጠቀምም፣ በራሳችን በካልኩሌሽን ባዲንግ ማሽን ወይም እዚህ ላይ እዚህ ኳልቱ በሚል ኤሌመንት ነው ወይም በዚህኛው ነው የምትል ከሆነ መጀመሪያ ቀላል ከቀላሉ እንነሳ። ያ ግን ቀላል ጊዜ ይወስዳል፣ ግን ለመስራት ቀላል ይመስላል፣ ግን ጊዜ ይወስዳል። ሆኖም እሱን ለመስራት ያህል ለእናንተ ኖርማል ካልኩሌሽን ለመስራት ያህል የ59 ሺህ ብር የዓለማየሁ ክፍሌ ደሞዝ፣ አሁን የዓለማየሁ ክፍሌ ደሞዝ ስንት ነው? እዚህ ጋር የሚለው 59 ሺህ ነው። ዓለማየሁ ክፍሌ 59 ሺህ ነው። አልታያል መሰለኝ። አሁን ዓለማየሁ ክፍሌ ደሞዝ 50 ሺህ ግሮስ ነው። ያው ተቀናንሶ 59 ሺህ ከነ አበል ተከፋፍሎ ቀደም ብለን ሰርተነዋል። 59500 ነው። 59500 በኖርማል ሬንጅ እና ጊምባል የዓለማየሁ ክፍሌ ደሞዝ የት ውስጥ ነው የሚወድቀው? 14001 በላይ በሚለው ውስጥ ነው። ስለዚህ እዚህ ይመጣና ታክስ ኮለምን ውስጥ የመጀበሱ ትይዩ እዚህ ኳልቱ እንላለን። እዚህ ኳልቱ ደሞዙ ስንት ነው? እዚህ ጋር የመጨረሻ እርከን ላይ ነው ያለው 14000 ነው ከመጨረሻ ነው። ስለዚህ ታይምስ 0.35 ተቀናሽ ስንት ነው ያለው? 2050። አሁን ጨረስን ማለት ነው። ይሄን የዚህን አሁን የዓለማየሁ ክፍሌን በተናጠል በሬንጅ ስንገባ ታክሱ ስንት ነው የሚለን? 18875። እንግዲህ 20-30 ሰራተኛ ቢሆን እያንዳንዱ እንደዚህ ልንሰራ ነው ማለት ነው። ጊዜም ይወስዳል፣ ፐርፌክሽን ይቀንሳል። አንድ ቁጥር ብትሳሳቱ ለምሳሌ ፐርሰንቴጅ ላይ ምናምን ሊለዋወጥ ይችላል፣ ጊዜ ይወስዳል። ስለዚህ ይህንን ለአሁን ለእናንተ እንድታውቁት ያህል ያው ኮፒ ፔስት ልን አንችልም፣ እያንዳንዷን መስራት ስላለበት። ስለዚህ ይህንን ለዚህ ያለ ጠቅላላ እውቀት ካገኛችሁ ዋናውኛ ዓላማችን በመንግስት ፎርማት በኤክሴል አውቶማቲክ አድርገን እንዴት እንሰራለን ወደሚለው። ስለዚህ ይህን እናጥፋው የፈንክሽን ለመጠቀም ማለት ነው። ነገር ግን
የኢፍ ፈንክሽን ፎርሙላ ከመጠቀማችን በፊት ለኢፍ ፈንክሽን ፎርሙላ ከታክስ ሰንጠረዥ በተጨማሪ እንደ መረጃ እንዲያግዘን ይህንን ሰንጠረዥ አብረን እንመለከታለን። አሁን ፎርሙላውን ለመጠቀም መጀመሪያ የሥራ ግብር ሴክሽን ውስጥ መተን እዚህ ውስጥ ድራግ እናደርጋለን ኢፍ ፈንክሽን እንዲሰጠን። ከዛ ኢፍ ፈንክሽን ጋር እንመጣለን። አሁን እንደምታዩት አማራጭ ሰጥቶናል። ከአማራጭ ውስጥ እኛ የምንፈልገው ኢፍ ነው። ኢፍን ክሊክ አድርገን አሁን ወደ መጀመሪያው እርከን እንሄዳለን ማለት ነው። ወደ መጀመሪያው እርከን ስንሄድ የመጀመሪያው እርከን ግሮስ ሳለሪ 2000 ነው። ስለዚህ ግሮስ ሳለሪ ብሎናል። ግሮስ ሳለሪ መተን ክሊክ እናደርጋለን። ሌስ ዛን ኦር ኢኳል ቱ ስንት ነው ያለን? 2000 በላይ ነው እንጂ ከ2000 በታይ ታክስ ነፃ ብሎናል። 0 ብሏል እዚህ ጋር። ስለዚህ ታክስ ስለሌለ እዚህ ጋር መተን 0 እንላለን። እቺን ሁሉ ጊዜ ድራግ እናደርጋለን። አለበለዚያ ቫልዩ አይሰጠንም። ኢፍን እንዲሰጠን ሁሉ ጊዜ እቺን ድራግ ማድረግ እንዳንረሳ፣ ክሊክ ማድረግ እንዳንረሳ። ከዛ ኢፍ መጣን። የመጀመሪያ እርከን ጨረስን። ሁለተኛው እርከን ጋር ገብተናል። ሁለተኛው እርከን እንደሚለን ግሮስ ሳለሪ ሌስ ዛን ኦር ኢኳል ቱ 4000 ነው የሚለን። ስለዚህ ግሮስ ሳለሪ ሌስ ዛን ኦር ኢኳል ቱ 4000። ከዛ ታክስ ሬቱን ስንት ነው ያለን? ግሮስ ሳለሪ ታክስ ሬት ካልኩሌት ለማድረግ ግሮስ ሳለሪ ታይምስ 15% ወይም 0.15 ግሮስ ሳለሪ ታይምስ 0.15 ሲቀነስ 300 ብር ቀንስ 300። ያው እዚህም ይሄን ነው እየሰራን ያለ። ይሄኛው ለመስራት እንዲመቸን ፎርሙላውን ለማወቅ እንዲመቸን እንጂ ከዚህም ላይ በቀጥታ መስራት ይቻላል። 300 ድራግ ካደረግን አሁን ሁለተኛውን እርከን ጨርሰናል። ኢፍ እንላለን። አሁንም እንግዲህ ኢፍ ባልን ቁጥር እዚህ ኮለም ላይ እየጨመረ እየቀጠለ ነው የሚሄደው የየእርከኖቹን ማለት ነው። አሁንም ኢፍ 7000 ነው ሶስተኛው እርከን። ስለዚህ ግሮስ ሳለሪ ብሎናል። ግሮስ ሳለሪ እንጠራለን። ከዛ ሌስ ዛን ኦር ኢኳል ቱ 7000 ስላለን 7000 እናስገባለን። የ7000 ደግሞ ግሮስ ሳለሪ ታክስ ካልኩሌት ለማድረግ እዚህኛው ሴክሽን እንመጣለን። የ7000 ግሮስ ሳለሪ እናመጣለን። L18 ላይ ሴክሽን አሁንም ታይምስ ስንትን የሰጠን የ7000.2 ወይም 20% ማለት ነው ሲባዛ 20% ሲቀነስ 500 ብር ምናልባት። አሁን የዚህንም ጨረስን። ሶስተኛውን እርከን ጨርሰናል። አሁንም ኢፍ እንላለን። አራተኛው እርከን ጋር ለመሄድ 10000 ነው ግሮስ ሳለሪ ይሄ ማለት ነው። 10000 ሌስ ዛን ኦር ኢኳል ቱ 10000 ነው። ታክሱ ደግሞ የ10000 ስንት ብሎናል? 0.25 ወይም 25% ሲቀነስ 850። እዚህም ጋር እንደዚህ ነው። 25% ሲቀነስ 850። ይሄንን ነው የምንሰራው። ያው እዚህ ጋር በሳይኑ እንዲረዳ ብለን ነው። የ10000 ግሮስ ሳለሪ ነው ያለን። ግሮስ ሳለሪ ታይምስ 25% 0.25 ሲቀነስ 850 ይሄ ማለት ነው። 850 ሶስተኛውን ወደ አራተኛው እርከን ጨርሰን እንዳመስለን ይሄን ነው ኢፍ እንጠቀማለን። አሁን ጨርሰናል ይሄን። ስለዚህ ኢፍ ግሮስ ሳለሪ 14000 ይለናል። አምስተኛ እርከን ላይ ነን። ሌስ ዛን ኦር ኢኳል ቱ 14000 ብሎናል። ግሮስ ሳለሪ አሁን ታክሱን ለማደመቅ ግሮስ ሳለሪ 14000 ግሮስ ሳለሪ እናመጣለን ታይምስ 0.30 ወይም 30% ሲቀነስ 11250
እናደርጋለን። አምስተኛውን እርከን ጨረስን። ኢፍ እንላለን። አሁን መጨረሻው እርከን ላይ ያለነው መጨረሻው እርከን ግሮስ ሳለሪ ክሊክ እናደርግና እናመጣለን። እንጂ መጣው ኤል18 ማለት ያው እስካሁን አይታችኋል ግሮስ ሳለሪ ያለበት ሴክሽን ነው። ኤል18 ሌዛን ኦር ኢኳል ቱ አንልም። አሁን ግሬተር ዛን ስለሚል ወደ ግሬተር ዛን ለውጣለን። እስካሁን በሌዛን ኦር ኢኳል ቱ ለምን ከ14000 በላይ ነው የሚለን እዚህ ጋር ይታያችኋል። 14 ስለምን ኦር ኢኳል ቱ አያስፈልገንም። ስለዚህ 14000 ብቻ እንላለን ማለት ነው። የ14000 ታክስ ለመስራት ደግሞ አሁን ግሮስ ሳለሪ ታይምስ 0.35 ሲቀነስ 2050 ይሄ ማለት ነው። እዚህም ጋር ሲቀነስ የመጨረሻው 2050 ነው። አሁን ጨርሰናል። ኦኬ ማለት ብቻ ነው። አሁን ታክሱን አገኘን። ያው እንደምታዩት የዓለማየሁ ክፍሌ ደሞዝ የ50000 ግሮስ ሆኖ ሌሎቹ ተደማምረው ጠቅላላ የ59500 ብር ግብር የሚከፈልበት ታክስ ፎርሙላ ስንት ተጥቷል? 18775። እንግዲህ እነኚህ ናቸው ፎርሙላ ማለት የዚህ ፎርሙላ ለሁሉም ይሰራል ማለት ነው። ስለዚህ እነኚህን ጨርሰናል። ከዚህ እናውጣቸው። ጨርሰናል። አሁን ወደ ጠቅላላው ሰራተኛ ታክስ እንመጣለን ማለት ነው። ወደ ጠቅላላ ሰራተኛ ስንመጣ አሁን ይሄን ስላገኘን ይሄ ፎርሙላ ለሁሉም በዚህ ሴክሽን ውስጥ እስካለ ድረስ ለሁሉም ሰራተኛ ይሰራል። ከኋላም አሁን 6 ነው 20 ሰራተኛም ቢሆን ለክ የዞሮ ድምር ላይ ታክሱን እንደዚህ ሰርተን እናስገባው። ስለዚህ መጣን እዚች ጋር ድራግ እናደርግና ቀጭን መስቀሏ እስክትመጣ እንይዛታለን። እቺን ይዘን ወደ ታች እንስባታለን። አሁን የሁሉንም ታክስ ሰጥቶናል። የ6 ሰራተኛ ታክስ በዚህ መልኩ ጨረስን ማለት ነው። አሁን ጠቅላላ ታክሱ ስንት ነው የሚመጣው? 43137 ብር ከ50። አሁን 30 ለዚህም ጋር ይህን መስጠት ነበረበት። ቦታው በዛብኝ የሚለው አሁን 43000 ጠቅላላ ግብር የሚከፈልበትን ገቢም እዚህ አምጥቶልናል። ደሞዙንም እዚህ አምጥቶልናል። ያው ቀደም ሲል እንደነገርኳችሁ ኦንላይን የምትሞሉ ሰዎች እቺ ቦታ ወሳኝ ናት፣ ታስታውሳታላችሁ። አሁን ራሱ ሰርቶ እዚህ ጋር ስለሰራ የራሱ እዚህ አምጥቶልናል ማለት ነው። ታክሱን ጠቅላላ ደሞዙንና 6 ሰራተኞች በሚል ጨረስን ማለት ነው። በሌላ መንገድ ደግሞ ልንሰራ እንችላለን። ብዙም እንትን አይደለም። ከፈለግን ይሄንን እንተውና ድራጉን ትተን ኮፒ በማለት ልንሰራ እንችላለን። ለምሳሌ ይሄንን ነው ኮፒ ፔስት በማለት ወደ ታች ፔስት ብናደርገው እንደዛው ነው የሚሰጠው። አሁን እንደዚህ ተታገን ብዙ ጊዜ ይሄ ጊዜ ወሳጅ ነው። ቀላሉ መንገድ ያው ለእናንተ እውቀት ነው፣ ሁሉ አማራጭ እንዳለው ለማሳየት ነው እንጂ ቀላሉ መንገድ ግን የሚሆነው እንደ ቅድም እንዳሳየዋችሁ ይህን ኤሪያ እናጠፋና አሁን ወደ ቀድሞ ቦታ ለመመለስ እዚቹ ላይ እናደርግና እቺን ቀጭኗን ድራግ መስቀለኛ ቀጭኗ እስክትመጣ ይዘን ወደ ታች ድራግ ማድረግ። አሁን ታክስ ጨርሰናል። አሁን ወደ መጨረሱ ነን። በፎርሙላ መሰረት 43137 ብር ታክስ አገኘን ማለት ነው። ወደ መጨረሻው እንሄዳለን። ከዛ በዚህ ፎርሙላ መሰረት ተጣራ ክፍያ ለማግኘት የነገረን ምንድነው? ሴክሽን ላይ ተጣራ ክፍያ ለማግኘት ስሩ ያለን ረ ሲደመር በ ሲቀነስ ተ ሲቀነስ ቸ ነው። ረ ማለት አሁን በዚህ ቅድም እዚህ ላይ ታክስ ውስጥ አልገባችም፣ ነፃ ክፍያ ስለሆነች ረ ሴክሽን ትራንስፖርት አላዋንስ ነው። ጠቅላላ ትራንስፖርት አበልና እዚህ ኳልቱ እንላለን። እዚህ ኳልቱ ረ ማለት ይሄ ሲደመር ረስ ምንድን ያለን ሲደመር ያለን የት ላይ ነው ሲደመር ያለን? በሴክሽን ላይ ነው። በእናመጣለን ሲደመር
ሲቀነስ እዚህ ጋር ትምህርት ክፍያ የለውም፣ ግን ለፎርሙላ መግባት ስላለበት ሲቀነስ ተ አድርገን እንሰራለን ማለት ነው። እንደገና እንስራ። ይሄን ነገር እንደገና እንስራ። የዘለለው ነገር ያለ ይመስለኛል። እዚህ ኳልቱ ረ ብሎናል። ረና መጣን። ረ ማለት ሪሴክሽን ትራንስፖርት አላዋንስ ነው። ሲደመር ብሎናል። በነው ደምሮ ያለው ሲደመር በጠቅላላ ግብር የከፈልበት በሴክሽን ይሄ ነው። ሲቀነስ የሊደርስ ይችል የነበረው ነው። ይሄ ከዛ ሲቀነስ ታክስ ነው። ሲቀነስ ታክስ እኛ ካልኩሌት ያደረግነው ነው። የትምህርት መጋራት ወጪ ነው፣ ግን ባይኖረውም ለፎርሙላ መግባት አለበት። ስለዚህ ቸ ነው። አሁን ተሟልቷል። ረ አግኝተናል፣ ፕላስ ግሮስን አግኝተናል፣ ታክሱን አግኝተናል፣ የትምህርት መጋራት ክፍያን አግኝተናል። አሁን አለማየሁ ክፍሌ የሚደርሰው ደሞዝ ነው የተጠራ 41325 ብር ነው ማለት ነው። አሁን ይህንን ለመስራት እዚህ ፎርሙላ ላይ ስለጨረስን ይህን በሙሉ እዚሁ ጋር ቅድም እንዳደረግነው ድራግ አድርገን ወደ ታች እንስባለን ማለት ነው። አሁን እንደምታዩት የሁሉንም የተጣራ ክፍያ አግኝተናል። ቅድም እንዳልነው ኮፒ ፔስት አያስፈልግም። ቅድም ስላየኋችሁ በሌላ አማራጭ ይሰራል ብያችሁ ነበር። ኔት ተከፋዩን አግኝተናል። ከዛ ሰራተኛው ፊርማ ቦታ ነው። እንግዲህ አሁን እንደምታዩት እዚህ ጋር ተሟልቷል። አሁን የቀረን ነገር እዚህ እንደምታዩት ምንም ነገር የለም። የቀረው ነገር ቢኖር ሰራተኛ ደሞዝ ፊርማ እና ፕሪንት ተደርጎ ከወጣ በኋላ ፊርማ እና ይህንን ያው 6 ሰራተኛ ቅድም አይተነዋል፣ አምጥተውታል። ላይን 10 20 ያለ 20 ይሄው 20 156250 ላይን 30 43137 ታክሱን ሰርቶልናል። ያ በዚህ መሰረት ጨረስን ማለት ነው። በአጭሩ ስናጠቃልለው በዛሬው ቆይታችን በአዲሱ የአዋጅ ቁጥር 1395 2017 መሰረት የፔሮል አሰራር እንዴት እንደሚከናወን ቀደም ሲል በዝርዝር ተመልክተናል። ድርጅታችን ያዘጋጀውን ይህንን የአውቶማቲክ ፎርማት በመጠቀም ከዚህን ቁጥር ምዝገባ ጀምሮ እስከ መጨረሻው የግብር ክፍያ ድረስ ያለውን ውስብስብ ሂደት ቀለል ባለመልኩ ለመረዳት ሞክረናል። ይህ ፎርማት ስራችሁን ከማቀላጠፉም በላይ በአዲሱ አዋጅ መሰረት የሚፈለጉትን መስፈርቶች 100% ያሟላና በዋናነትም የፔሮል ዝርዝር መረጃን በተመለከተን ትልቅ ጥቅም ያለው መሆኑ ነው። ይህ ቪዲዮ ደጋግማችሁ በማየት በተለይ ያሳየናችሁን የፎርሙላ አጠቃቀምና ሂደት አያያዝ በሚገባ እንድትለማመዱት እናሳስባችኋለን። ምክንያቱም ትክክለኛ የፔሮል አሰራር ለድርጅታችሁ ጤናማነት ወሳኝ በመሆኑ ነው። ይህ ፎርማት እንዲደርሳችሁ የምትፈልጉ ወገኖች ከታች ባለው መግለጫ ወይም ዲስክሪፕሽን ላይ ባለው ሊንክ ወይም በውስጥ መስመር ብታገኙ በደስታ እናናገራችኋለን። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ እናመሰግናለን። በነገራችን ላይ በቻናላችን ውስጥ ስለ ገበያ አስተዳደርና ስለ ታክስ አይነቶች እና አፈጻጸማቸው በሚል ያዘጋጀናቸው ሌሎች ተከታታይ ትምህርታዊ ቪዲዮዎቻችንን ብታዩዋቸው ለንግድ ስራችሁ ተጨማሪ አቅም ይሆንላችኋል። ለሰርጣችን አዲስ ከሆናችሁ ሰብስክራይብ በማድረግ የዚህን የእውቀት ወይራ የሆነውን ቤተሰብ እንድትቀላቀሉ እንጋብዛችኋለን። በሚቀጥለው ቪዲዮ እስክንገናኝ በሰላም ቆዩልን። እናመሰግናለን።